በህዝብ ደም ሊመጣ የሚችለውን ስልጣን ወይ ደግሞ ህዝብ ሊከፍል የሚችለውን ዋጋ በምንም ተአምር ጉዳይ አያደርጉትም እና ከህዝቡ ላይ ሊላቀቁት አልቻሉም። በአንድም በሌላ መልኩ ህዝብ ውስጥ ነው ያሉት። ተመልሶ ይሄንን ህዝብ ወደ ጦርነት ለመማገድ የቃላት ጦርነት እየተወራወረ ህዝቡን ከፊት ለፊቱ አስቀምጦ የተረፈስ ህዝብ አለ ወይ? እውነት ለመናገር ለጦርነት ለመማገድ የሚበቃቸው አለ ወይ? እንደ ትላንትናው በጦርነት በቃ ብሎ ወጥቶ ራሱን ዋጋ የሚከፍልላቸው አለ ወይ? በዚህ ልክ ይሄንን ታሳቢ ያደርጉታል ወይ? ቢያንስ ለአንድ ዓላማ እንዲሞት ቢያንስ በጋራ ለሚኖር አጀንዳ በጋራ እንዲቆም እነሱ የፖለቲካና የተለያየ የሐሳብ ልዩነታቸውን ቢያንስ በጋራ መምከር የሚችሉበት ነገር ካልመጣ ትርጉም የሌለው ሞት ነው የሚሞተው ህዝቡ እና ያንንም ሽሽት ወጣቱ ኦሬዲ ከተማውን ለቆ ይወጣ ነው። ከዚህ ቀደም ህወሓትም ራሱ በዶክተር ደብረጽዮን በኩል ሲናገሩ የነበረ ነገር ነበር። ኦፍ ኮርስ ትላንትን ምንድነው እባብ ያየ በልጥ በረየ ይባላል። ትላንትን ያየ ሰው ትላንትና እንደዛ ሲጂ የነበሩበት ነገር ያልፋል ብለው ዋጋ የከፈሉበት ነገር ተመልሶ አሁንም በዛ ተመሳሳይ የፖለቲካ ዙሪት ውስጥ ሲገባ ከዚህ እንደገና ያልፋል ብሎ ዋጋ ሊከፍል የሚችልበት እድል ይኖራል ብለው ማሰባቸው የዋህነት ነው።